ማስተካከል የሚገባሽ ነገር አስተካክል አለበለዚያ ማስተካከል ካልቻልሽ ለና አባቢ ነገር ትሰናበቻታለሽ እሺ ምን ነው የሚስተካከለው አትቆጪ በሁሉም ነገር አትችይ እንዴ አታስፈራሪው ቀስ ብለሽ ንገሪ ኦር አስረጅም ኦር ምን እንደሆነ አወቅሽ ጥሩ አነሰም ማደገም ወይም ማለት ነው ይሄ ደግሞ አነሰም ማደገም አያስፈልገው ኦር ወይም ማለት ነው ይሁን እንደሆነስ አንድ ሰው ሲተረጉም ስራ ሲሰራ ሲበላ ሲጠጣ አነሰም በዛ እናንተ ልጆች ለኔ ከማስረዳታችሁ በፊት እናንተ ራሳችሁ ተስማሙ ቢነፍሳኪያው እነሻሽ እንኳን ያንቺን አላስደንግጠውና አቁም እንዴ አንቺ እሱ አስደነገጣች ነው እንደምትዩ ቀላል ታስደነግጣለች ቀልባችንን ገፈፈችው ነው የሚባለው ማስደንገጥ ቀላል ሻሼ ማናት ምንድናት የት ናት የማን ሻሽ ናት መናኛ ሻሽ ናት ወይስ ኦሪጂናሊ እንደ ሻርፕ አይነት ናት ወይስ ኖርማል ሻሽ የምትታሰር የጨርቅ ሻሽ መስላሽ ነው ሰው ናት ምን አለች በይ አሁን ስትመጣ ልክ ታስገባሻለች ቀላል መስላሻለች አንድ የመታ ስትዘፍንባት ትሞረዳለች አና በቲሳ ጀናቱኒ ሀራምቱኒ ሸቢቢ በቲሳ ጀናቱኒ ሀራምቱኒ ሸቢቢ 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 ዘፈን እንኳን አንቺ ጎበዝ ነሽ ሻሽ እኮ ያንቺን አላችልም አንተ ግን 10ኛ ክፍል ወድቀህ የለ አዎ አነሰም ማደገም ወድቄያለሁ እና ምን ይሁን እኔ ልክ አሁን እንደሞከርኩት ዳንስ ጭፈራ ትሞካከራለህ አይደል አዎ ብያለሁ አነሰም በዛም እየሞከረ ነው አንቺ ቀበሚቱ ደግሞ ብሎሃ ተማሪ ምንድን ነው የምትለው እቺ አሁን ቀስ ብላችሁ ሂዱ ኧረ እባክሽ ለምን ተባለ እንዴ ሄደ እኔ እናንተ ሻሽ አሳቢ የእናንተ ሻሽ ቋጣሪ ነኝ እንዴ ታሮኔ ይቅርብኝ እሺ ይቅርብሽ ካልሽ ይቅርብሽ እዚህ ይቅርብ ያባቷ ስም ነው እስክት ዝም በሉ ሻሽ ፈቶ ሻሽ ማሰር ሻሽን አምጥቶ ነው የማባረር ሻሽቱ መቤቲቱ ሻሽቱ መቤቲቱ ሻሽቱ መቤቲቱ ሻሽቱ መቤቲቱ አረ ጣይቱ ነው ሻሽቱ ምን ዘፈን አይደለም እስቲ በዚህ ዝም በል እንደፈለገች ትበላው እንደወደደች እንደፈለገች እንዳሰበች እንደ ልቧ ታደርጋለች እነዚህ አለመግቢያቸው የሚገቡትን ሐሳብ የሚሰጡትን አስተያየት የሚያበዙትን በስርዓት እንዲኖሩ ጥሩ ትምህርት እንዲማሩ ምን ባደርጋቸው እንዴት በቀጣቸው ነው የሚሻላቸው ማሚ አባቢ ማሚ ግድ እኔ እንዳልኩት አይቻልም አይሆንም አይደረግም ቀድሞ ነገር እንዲህ አይነት ነገር አይታሰብም እንዴ አባቢ ለምንድን ነው የማይታሰበው ይታሰባል እንጂ ይኸውልህ አባቢ ቤተሰባዊ ጉዳይ ከሆነ አውጡና ለጆከር ጣል አድርጉት እንወያይበት ኧረ ተወያየንበት ስማ ይሄ እኮ የእኛ መኖሪያ ቤት እንጂ የውይይት ክበብ አይደለም ምን ይላል እሱ በቃ እኔ ዘሩ ሞላ ወስኛለሁ እንዴ አባቢ ምን ስለሆንክ አባወራ አሃ ቬቶ ፓወር አየሻል ማሚ እንደሱማ ብሎ ነገር እኛ ቤት ውስጥ አይሰራም ይልቅ እንነጋገርበት እንዴ እኮ በቃ ዱቅ አድርጉትና መላመላም በለው ኤውሊቤ መቼም አንተ ማቹርድ ነህ ማጣርጣሩስ በማዕረግ ተመረቀ ሐሳቡ ምን መሰለህ አዛሉ እንዳታነሹ እኔ ነገርሻለሁ በዚህ እንዳንቀያየም አዛሉ እንዳታነሹ እኔ ምን ማለትሽ ነው ይሄ ልጅ ተመረቀ እንጂ ገና መቼ ስራ ያዘና ነው ጥቅምና ጉዳቱ እኮ አይገባው እንዴ አባቢ ምን ነካ ማሚዬ ቀጥይ ልጄ እኔ የምለው ዝም አዛልዬ እንዳንቀያየም አዛልዬ ስሞትልሽ እንዳንቀያየም ዝም በይ ደግሞ ከሆነም ሐሳቡን እኔ ነኝ የማነሳው እኔ መናገር እችላለሁ ምንድነው የምትለው መሰለህ እናትህ ሼፍ ይቀጠር ነው የምትለው ከዚህ ቀደም ያደላላ በእንኳን ደስ አላችሁ ሰበብ አቀፈን ብቻ እና እቅፍ ድግፍ አድርጎ ተንከባከበን እንጂ አቀፈን ተቃቀፈን አባቢ ታዲያ ምን እሺ ማለት ምን ችግር አለው ምን ችግር አለው ትላለህ እንዴ አንተ ትልቅ ሰው አይደለም እንዴ በዚህ እድሜ እንዲህ አይነት ነገር ምን ችግር አለው ትላለህ እንዴ ምን ይላል እሱ
እንደው በቃ ዝም ብሎ እየተነሳ ሲያበቃ በእንኳን ደስ ያለሽ ሰበብ እንደው በቃ ጥምጥም ይብዬ እሱን ተው፣ ዝም ብሎ ነው። እሺ ምን ሆኖ መሰል? እሺ አዛልዬ ዝም ተያዘ ተይ ዝም በይ አዛሉ። ወይኔ የምለው አንቺ በሆነው ባልሆነው ደስ ይልሻልና እንደው በቃ ሼፉም ደላላውም እየተነሳ እንደው ላይ ጥምጥም አዛልዬ ትንፋሻችሽ አልቆ ትታፈኛለሽ። አይሆንም። ቆይ ማሚ አንቺ ሼፍ መምጣቱ ለምን ፈለግሽ? በጣም አመሰግናለሁ እድሉ ስለተሰጠኝ። ስለ ሼፍ አቀጣጠራችን ቀጥታ ከመናገሬ በፊት ሼፍ የሚለውን ቃል ታሪካዊ አመጣጥ ስንተና በቃ ማሚ ታሪካዊውን ታዩ ከጀመርሽው ትመርጂዋለሽ። ግን እሺ ሼፉ መጣ እንበል፣ ለምንድን ነው የሚያስፈልገን? ነው በሻሉ ቤቱን ሆቴል ልታረጉት? ድጋሚ አመሰግናለሁ። አንደኛ ሻሺ ከሄደች ቆየች። ሁለተኛ ታልሆነም ከምትሰራው የምታወራው ነው ትልቅ። በዛ ላይ ምግብ በሰዓቱ አታቀርብም። የለም ማለት ታመሰለች። ማሚዬ ይሄማ ከፍተኛ ችግር እኮ ነው። የለም እኮ አፏ ላይ ሴቭ የተደረገ ነው የሚመስለው። ካልሆነ በቃ ማሚ ካልሆነን ፋየር ማድረግ ነው። ኧረ ፋየር አረክ እንዴ? እስቲ ጀዲር ወደዛ አይላል እንዴ? ፋየር አረክ እንዴ? አንደኛ የማን ነው ይሄ? እንዴ አባቢ ቤተሰቡን በችጋር ትጨርሰው እንዴ? ምሳ ስትባል የለም ነው፣ እራት ስትባል ቁርስ በልታችሁ የለም እንዴ ነው የምትለው? እናንተ ማድፋፋት ስለምትፈልጉ ነዋ። አዎ ጠዋት ቁርስ፣ 5 ሰዓት ላይ ሻይና የሻይ ቁርስ፣ ከዛ ሲቀጥል ምሳ፣ እንደገና ደግሞ መቅሰስ፣ ማታማ እራት። አይገርምም? ሰው እንዴት በታዳጊ ሀገር ላይ እየኖረ ከሚሰራበት የሚበላበት ሰዓት ይበልጣል። በቀን 5 ወይ አባቤ ነቄ ብለናል። ማሚዬ ለቁጠባ ሲስተሙ ስለተመቸችው እኮ። ኧረ በልተው እባክህ እንዴ! ይሄ ቁጠባ አይደለም ስስት ነው። ቁጠባን አናውቅም። አሳልዬ አታውቂም። አንቺ የምታውቂው ኢኮኖሚ ቁጠባ የሚለው ነው። እኔ የቃል ትርጉም አታውቂውም። ብታውቂው ኖሮ እንዲህ አትይም ነበረ። ሄሎ፣ አቤት። አዎ ነው ና የሚባል ዘመድ አዎ አለን፣ በቅርቡ የተቀላቀለን። አንተ እኮ ደፋር ነህ። ሪካርድ ሰበረ እንዳትለኝ እሺ። እኔ ዘሩ ሞላ ኃይሌ ምን አሉ? አምጡታ ምን አሉ? ይሄ ልጅ ና ተስፋ አለው። ና ማለት ተስፋ የሚጣልበት ብርቱ ወጣት ነው አላልኩም? አልክ? ቆይ የት አካባቢ ነው? ይቤ ዝብል ነው እንደሱ አይባልም። የት አካባቢ ነው አይባልም። ሪኮርድ ከሰበረ እዛው ኦሎምፒክ አደባባይ ላይ ነው ማለት ነው እንጂ የት አይባልም። አይና ሳይነግረን ውጭ ሀገር ሄደ እኮ ማለት ነው። አይና ቆይ እስኪ ዘርሽ እስኪ መጀመሪያ ስልኩን ይጨርስ እንዴ። ቢጨርስ ባይጨርስ ምን ጥቅም አለው? አሳልዬ አሁን ለምሳሌ ሩጫ በቴሌቪዥን ስናይ የኛ ልጆች ከፊት ሲመሩ እስኪጨርሱ እንጠብቃለን እንዴ? አንጠብቅም እኮ። ህዝቡ ገና መምራት ሲጀምሩ ነው ተሰብስቦ መጨፈር የሚጀምረው። ታዲያ መጨረሻውን ብንሰማው ባንሰማው ምን ይጠቅመናል? አይና ጉዴ አባብዬ እንደው እድሜ ልክ ታሳዝነኛለህ። የተስፋ ና እዚህ ግራር ጫካ ውስጥ ወድቋል ነው የሚሉት። ግራር ጫካ? አዎ ማሚ፣ ሁሉ ድሬሳችንን እናንሳ። ና ግራር ጫካ ቻለ ደም ማለት ነው እንዴ? ለውድድር አሁን አንተ ሪካርድ ሰበረ ምናምን ስትል አልነበረም እንዴ? አቤት ዘርሽ ደግሞ አሁን ማይሙት የብዬን የሙድ አነጋገር አታውቀውምና ነው። ወይ ያሳሉ ምን ሆኖ ነው አሉ? ዘርዬ ደግሞ እሱ ምን ያውቃል? እዚሁ እኛ ጋር ሆኖ አይደል እንዴ ተደወለው? አይ አባቢ እኔ እንኳን ምን እንደሆነ አልነገሩኝም። ሲመስለኝ ግን ርቦት ወይም ደግሞ አቅም አንሶት ነው። አቅም ማነስ ደግሞ የሚከሰተው የቡሌ ችግር ነው። ሴትዮዋ እኮ ፈውስ የሚባል ነገር አታውቅም። ማሚ ምን ይላል ይሄ? ይሄ ፈጽሞ ከመብላትና ካለመብላት ጋር አይገናኝም። እኔ እኮ አልሰማላችሁኝ እንጂ ደጋግሜ ተናግሬያለሁ። ግን ማን ይስማኝ? አልሰማላችሁኝ። ውይ ዘርዬ ምን ብለህ ነበር የተናገርከው? ይሄ ልጅ ዝም ብሎ ነው የሚሮጠው፣ ተስፋ የለውም ብዬ ነዋ። ደግሞ ባሻ እስቲ ጆሮ ላይ
ደግሞ በምንኛ መሆኑ ነው? በእንግሊዝያ የእንግሊዝ ጨው እንደማለት ነው። የፍተሻ ማጣፈጫ ናት እቺ። በፍርንጅያ ማለት ነው። ፈረንጆቹ በይሄን ዋሉ የሚሰልሉት። ዘሩ ነው ከአሜሪካ ይዞ የመጣው። ምን ያልመጣ ነገር አለ? መመንጠሪያ፣ መጠርጠሪያ፣ ማበጠሪያ አዳዲስ ሰዎችም መጥተዋል እኮ። ጸጉረ ልውጥ ሰዎች ዘሩ ቤት ታይተዋል ብሎ ነገረኝ እኮ። ማን ነው እሱ? ምን አገባ? ምሽት አንተም ወንደንክና መኝታ ብቻ ወይ ብልጥ አለማወቅ አለከ። የወንድ ወንድነቱ የሚታወቀው አንድም በጀግንነቱ ሌላው ደግሞ በመተኛቱ ሲባል አልሰሙም እንዴ? ባሻ አንተ አረፈዋል። የመጡትን ጠጉረ ልውጦች ዘሩ ነው ወይ አሜሪካ ይዟቸው የመጣው? አንድያይቱ ታው ሊሆን ይችላል። እንደው ብትዋት የተስተማረች የፈረንጃ አቃጥፋ ትናገራለች። እኔ ባሽዬ ስትናደድ በፍርንጅያ፣ ስትቆጣ በፍርንጅያ፣ እንዲህ ስትገላምጥ እንኳን በፍርንጅያ። የእሷን ወሬውን ሰምተናል። 6 ሻንጣና እሷን ከአሜሪካ ነው አሉ ይዟት የመጣው። አሁን እሺ ሌላውስ? ስላላዩዋት እኮ ነው ባሻ። ምግብ እንኳን ስትከለክል በፍርንጅያ ነው። እንዲሁ ሯ ስትል እንኳን በፈረንጅያ። እንዴት የተስተማረች ሴት! አንተ ነግሬሃለሁ አለ። ትነግረኝ እንደሆነ የሌላውን ንገረኝ። ሌላው እንግዲህ ና ነው ና ባለጌ ትዘረጥጠኛለህ። ምን ብዬ ና ትለኛለህ? ኑ ስትለኝ ኖረ። ደሞስ የት ነው ምን እንጂ ባሻ? ና እኮ ስሙ ነው። የማ የሯጩ አንዳች ነገር በላይ ላይ ይሩጥና የምን ሯጭ ነው? ሯጭ ነዋ። ና እንግዲህ እሮጣለሁ ይላል። ተሮጥኩ 2 ጥቂት ደግሞ እሰብራለሁ ይላል። ምን እንጭላት ስሙ ማን ነው አልከኝ? ና ኖ አይሆንም ማለት ነው። ናና ኖ አንድ መደዳ ናቸው። ታዲያ ና ከየት ነው የመጣው ማለት ነው? ሀገር ቤት። ፈረንጅ ሀገርም ሀገር ቤት አለ ማለት ነው። እርሶ ሰውዬ ቅዠት ጀመሩት እንዴ? ቅዠታ ና ማለት የመጣው ሀገር ቤት ነው። ትነጋሽ ሀገር ወይ ነው እንዴ? እኔ እኮ ሌላ ጓደኛ አሜሪካ መጣ ብዬ ደንግጬ። መቼም እዛ ሁሉ የተስተማረ ነው። ጋሼ ደግሞ ተዛ የተስተማረ ሰው ይዘው ተመጡ። ባልንጀርነታችን ይቆራረጣል ብለው ነው አይደል? ሆድ ቁርጣት ይላል። ምን ይላል? ልክ አስገባቸው። የኔ ልክ አስገባቸው። ስማ እንጂ 15 ዓመት ውጭ ሀገር ኖራለች አላልከኝም? እንዴ ጋይዘሩ ሰው ነኝ እኮ እንዴ ምን መሰልኩት? እና ሰው የሆንክ እንደሆነ እኔ ሰው ሞላ ኃይሌ ምን ላድርግ ንገረኛ። በቃ ልሳሳት እችላለሁ። ልሳሳት እችላለሁ? ሰው መሆን መሳሳት ነው ብሎ የነገረህ ማን ነው? ምን ይላል እሱ? እና 15 ዓመት ውጭ ሀገር አልኖረችም ነው የምትለኝ? ኧረ ጋይዘሩ 15 ቀንም አልኖረችም፣ ብቻ ደርሳን የተመለሰችው። ምን አልክ አንተ? ታዲያ ምንድን ነበር እንደዛ ስትቀባጥር ይሄን ትችላለች፣ ይሄን ታደርጋለች፣ ይሄን ትፈጥራለች፣ ይሄን ታከናውናለች እያልክ ስትዘላብድ የነበረው? ለመሆኑ ይሄንን መረጃ ከየት ነው ያገኘኸው? በቀደም ለተያያዥ ዋጋ ሄጄ ነው እሱን የነገረኝ። አስቀጠር አይበቃም እንዴ? ምን ፍለጋ ተያያዥ ዋጋ ሄድክ ደግሞ? ጥርሴን ላስተክል። ተያያዥ የጥርስ ሐኪም ነው። በዛውም ስለ እንጥሎ አንዳንድ መረጃ ለመጠየቅ ነው። እንጥሏን አስቆርጣለሁ አላሉኝ? አስበጥሰዋለሁ። ታዲያ ምን አለህ ተያያዥ ስለ እንጥሏ? ዋ እንጥሏን ጫፉን ጥነቁና ወየውላችሁ ብሏል። ለካ ጋይዘሩ አላወቅንም። እንደ እንጥሏ ነው ለካ ያስረከበን። የሚያንጠለጥል ነገር ያንጠልጥልህ። ምን ይላል ይሄ ደግሞ? አንተን ብሎ ልክ አስገባቸው። እቤት ስም ከንቱ። ስማ ልንገርህ፣ ሁለተኛ ተያዥ ጋር ድርሽ እንዳትል ነገርኩህ። ጥርስህን ደግሞ አታስተክልም። አስተክለዋለሁ እንጂ ጋይዘሩ በዚህ የሚገባ ንፋስ መሰሎት እንዴ? እና የገባ እንደሆነስ እሺ፣ ንፋስ ገብቶ ከዛስ ሆዴን ይነፋኛላ። በልቼ መሰሉት እንዲያባበጥኩት ንፋስ እኮ ነው። ይሄ በቀሰም የተነፋ በግ ያውቃል። ታዲያ ይህንን የመሰለ ወጪ ቆጣቢ ማገዶ ነው እንዴ? አስተክላለሁ፣ አስማግራለሁ፣ አስለስናለሁ እያልክ የምትዘላብደው? ነግሬሃለሁ።
ነግር ያለው እንዳትሞክረው። ሌሊት ሆዴ ሲጮህ የሚያድረውን እኔ ነኝ የማውቀው። ጩኸት ምን እያለ ይጮሃል? ገው ብሎ የገባው ድም ብሎ ለመውጣት ያለው ጭንቀት ጋይዘሩ እንደው ምግብ በልቶ ይሻላል እንጂ ነፋስ አስገብቶ ማስወጣት ለጠላትም አይስጥ። ሞኝ ነህ። አየር እኮ ቢተነፍሱት አያስከፍል። ቢወጡት አየር ክፍያ አይጠይቅ። ቁርስ አየር፣ ምሳ አየር፣ ራት አየር አንተ ቆይ አየር ባየር ማለት አንተ ነህ እንዴ? ለካ ጋይዘሩ ቀልደኛ ነውት። ይልቅ ቢሮ ክፍት አድርጌ ነው የመጣሁት። ልሂድ። ኧረ አዎ፣ በቃ እንዲሁ ዝም ብለህ ጨክነህ በባዶ ሆድህ ልትሄድ ነው? በባዶ ሆዴ አይደለም፣ የሚበቃኝን ያህል አየር አስገብቻለሁ። ለዛሬ አስገባ። ጥሩ ነዋ። በቃ ዝም ብለህ ይኸውልህ ገው በም አር እያልክ ሂዳ። በቃ እንግዲህ አንተ የምነው እግር ቀጥነ የቤት ተመላለስክሳ? አታውቀኝማ አንተ ሰኞህ። በፊት በዛብህ ነበር የምባለው። በዛብህ ራ በትክክል የበዛብህ አንተዬ። እኔ ስም ሲማሰል የኛ በዛብህ እንደው በዓለም ላይ የሚበልጠው አንድ አንተን አገኘስ። ስማ፣ በፊት በዛብህ ነበርኩ፣ አሁን ግን ልካስገባቸው እባላለሁ። ልካስገባቸው? አዎ። እኮ ማን? እኔ። አንተ? አዎ። እኔ ልክ ልግባለሁ። አወኩ። በቃ ከስራሃል አንተዬ። እኔ የምልህ ስራዬ ምን እንደሆነ ታውቃለህ? ኧረ ወዲያ እንኳን ስራህን አንተን በቅጡ መቼ አወቅሁልህ? ብሮከር። ብሮከር? ኮሚሽን ኤጀንት። የምን ማጀት? አልተማርክም? ጀምሬ ነው የተውኩት። እስከ ስንት? ኧረ ስንትም ያለው የኔ ነገር። ትምህርት ቤት አልገባህም? አንተ እየነገርኩህ አይደለም እንዴ? ገብቻለሁ። እንኳን እኔ ስንት ውሪ አይደለ እንደሚገባው። ምን ልታረግ? ለስለላ ነዋ። ከሻሻ አጠገብ የሚቀመጡን ለማየት። ከዛስ? ሃማ እንደው ዘልቄ እንደው ላነቡጦ ፈልጌ ነበረ። ከተማሪ ቤት መደባደብ ክልክል ነው ሲሉኝ ጊዜ ጥጌን ያዝኩና እስከ ዶቃ ማሰሪያው ልክ ነግሬው መጣሁ። ምን አልከው? ሰደብኩት። ስድብ? አዎ፣ ያልሰደብኩት ነገር የለም። እንደው አሁን አይዘረዘርም። እንደው ሰድቤው እንደው ድክም ተንከት ሲለኝ ግን እንደገና ጥጌን ያዝኩልና ደግሞ በጥቅሻ ማለት ነው ብዬ መጣሁ። ስማ ነፍሴ፣ አሁን በዛችን ብለህ አገግምና ባለች አፓ የተወሰነ ልቁማ ተፈውሰ ነቃበል። ሩጫ በባዶ ወደ አይነፋምሽ። አዙሩኝ ለወድቅ ስል ምን እንደታየኝ ታውቃለህ? ምን ታየህ? የኦሎምፒክ አርማው እነዚህ 5 ኩቡ መሀል ላይ ቆመችው ቦን ከአንድ ሀገር ወደ አንድ ሀገር ይዘህ ስትሄድ ታየህ? አይደለም። አንተ እኮ ልመኛ ነህ። እሺ አይደለም። ይኸው ጋሽ እንዲህ በእጁ ሙሉ የተፈተፈተ ቀይ ወጥ ሊያጎርሰኝ ሲል ወደቀባት። የተፈተፈተ ቀይ ወጥ ይላል። ስማ ልንገርህ አባቢ፣ እንኳን ለአንተ ለእኛ ራሱ የተፈተፈተ ቀይ ወጥ አጉርሶ ነው ያውቅ። ይሄ አይደለም ቅዠትም አይደለም ዱካክ ነው። ተጠንቀቀው። ይኸውልህ ና ነሆኝ ቤ ነሆኝ አትበለኝ። ይሄ ዥልጥ የምትሮጥ እንደሆነ ሩጥ፣ ካለበዚያ ለመቃዠት ምናምን ከሆነ የመጣው ዝም ብለህ ተነስተህ ወደ ሀገር አሻቅጥተው በቃ። ይቤ አትበለኝ አንተ። ስሜ እንደዚህ ማንም አድፋፍቶ ጠርቶ አያውቅም። ይቤ ይላል እንጂ ምን አጠፋው? ምን አጠፋው? ወይኔ ድፍረት! አይንን አፍጥጠህ ምን አጠፋው ትላለህ? ስማ አባቢ፣ አንተንና እቺ ቬንገር የሆነች ሴትዮን ካመጣ ጀምሮ የተፈተፈተ ቆየቱ እንኳን ለአንተ ሊያጎርስ ለእኛም በአይናችን አሳይቶ ነው ያውቅ። ከዚህ በላይ ታዲያ ጥፋት አለ? አጥፍቻለሁ ይቤ። ሁለተኛ እንዲህ ያለ ነገር አላይም። አዎ ባታይ ነው የሚሻል። ብታይ ራሱ ፈትፍቶ በሚያጎርስ ሰው ብታይ ነው የሚሻል። አሁን ለማንኛውም 20ውን ግፋ። የምን 20 ነው የጠየቀኝ? አንቺ ነው ጠየቁሽ? ትቼዋለሁ። አዎ ትቼዋለሁ። ለምን ጠየቀኝና አሁኑ የምትተው? ታውቁታ እንዲሁ ዝም ብሎ መተው ይቻላል እንዴ? እንከት መብቴ እኮ ነው። በቃ ይቅርብኝ። ደግሞ ባባት የመጣህብኝ እንዴ? እንከ ና። አቤት ይቤ። ማን ጠራህ? አሁን ና አላልክም እንዴ? ውይ የዚህ ቤት ስም እኮ እንደው ጭራሽ ቅጥ አምባሩ ጠፋ። ዝም በል አንተ
አንተም ይበቃል ተብለህ ቅጥ አምባር አልጠፋም። እሺ አንከባበር። ገና ፊርማሽ ሳይደርቅ እዚህ ላይ እንዳትወጪም። 15 ዓመት ሙሉ እማን ቤት የኖርኩ ይመስልሃል? ልዑሉ ቤት እኮ ነው። አስማአና ሙሽ ተማም አረቢክ ያውለድ እንዴ ወለድ ያልሽው ጄን እንደያውን ኬሻስ አንቺ በቃ ተይው እንዴ ተይው በቃ ይቤ እኔ እሰጥሃለሁ። እሺ እንዳሰጠው እጅህን በመቀስ እንዳልቆርጥብህ። ማን በጠየቀው ማን ይሰጣል? ይኸውልሽ ነፍሴ፣ በእርግጥ ሁለታችሁንም ጠይቄያለሁ። ለምን አትይም? ላለማዳላት ዲሞክራት ለመሆን ብዬ ነው። ያንቺ ግን አሁን ሳስበው ስለማይነፋኝ ትቼዋለሁ። ትቼዋለሁ? ለምን ጠየቅ? ለምን ትተዋለህ? ካልፈለገስ ግድ አለበት እንዴ? ዝም በል አንተ። አንተን ብሎ ሯጭ አሽቃባጭ ምን ይመስላል ይሄ ልምት? እንዴ ወጪ ጀምረሽ እኮ በጪ ጨረሽ እና ከአንቺ 20 ብር ወስጄ በ20ኛው ደቂቃ አንገብግበሽ ልትገይኝ እኮ ንገርልኝማ። 20 ብሩን ጠይቃይ ለምን ተውከው ብለሽ ነው አይደል የምትሰከሰጊው? ልሰጭልሽ ማለት በደንብ ጭቅጭቅ አድርገህ ከለመንከኝ በኋላ ልሰጥህ ፈልጌ ሳይሆን ልከለክልህ አስቤ ነው እንጂ። አባቢ እንደው ምን አይነቷን ጠሽ ነው ያስፈረመብን? በእናታችሁ ምን ትመስላለች? አንቺ ሂጂ ወደዛ፣ ሂጂ ወደዛ። እኔን ካልሆነ ወደዛ ምን ይመስላል ይሄ ሞዛዛ? እባክሽ ወደዛ። አሁን እኔ ላይ ማፍጠጡም ተሽ ለሱ የሚበላ ስጪውሽ። ስሚ ይሄን የመሰለ ሯጭ በችጋር ጠብሰሹ ነው እዛ ፌንት ሰርቶ ጫካ ውስጥ ወርቆ የተገኘ። የሚበላ ነገር ስጪው ለና ለማ ለሱ። አዎ ጠኔ ብላና። አሁን ይሄ ሮጦ ምን ሊያመጣ ነው? እህለፈች በልቶ ይሮጣል፣ ሮጦ ይበላል። አንቺ ዛሬ በቦክስ አይደል? ኖ አያስፈልግም። ና ያስፈልጋል። ና በቃ ይኸውልህ፣ ሁልጊዜም ደግሞ እንዲሁ ነው ማሰብ ያለብህ። ያስፈልጋል። እሺ ጋሼ እባክሽ እትዬ ደስ ይበለኝ። እቺ በፍጹም ና። አንተ ስላለህ የሚጨመር አንተ ባለመኖር ደግሞ የሚቀነስ አስቤዛ የለንም እኮ። አንተ ስላለህ እኮ አይደለም አስቤዛ የምናደርገው። እምቢ ካልሽ እንግዲህ ምን አደርጋለሁ? አንተ እንዳትከተው አንተ አንድ ያወጣሁን ገንዘብ መልሰህ ኪስ ስትከተው አታፍርም? ዘሩ ስም ያዛሉ ልንገርሽ፣ አይደለም እዚህ እንኳን የሩቅ ዘመድ ዝምድና የሚያናያል የለንም። የአንድ አካባቢ ሰው ስሚ፣ እንኳን የአንድ አካባቢ ሰው ቀርቶ በሰለጠነው ዓለም አሜሪካን ሀገር አባትና ልጅ እንኳን አጋጭተው ነው የሚበሉት እኮ። ከእንዳልክ ትቀበላለህ፣ መልሰህ የእሱን ገንዘብ ከራሱ ጋር ታጋጫለህ። በፍጹም አዛሩ፣ በፍጹም እንደሱ አይደለም አይደለም። እሺ እንዴት ነው ታዲያ? የትኛውን ስራ ሰርተህ ያገኘውን ገንዘብ ነው ከእንዳልክ ጋር ያጋጨው? በቃ ደግ አደረኩ። ከሱ እቀበላለሁ፣ መልሼ ከሱ ጋር አጋጫለሁ እኮ። እንዳልኬ ግን መቼም ራሱ ሰጥቶ ራሱን እናዋጣ አይልም። ወይኔና አሜሪካ። ቆይኔ የምለው እዚህ ቤት ውስጥ እኔ ዘሩ ሞላ ኃይሌ ተናግሬ የማሳመን መብት የለኝም? አለ ዘሬ። አንተ ጨዋታ ላይ ናቸው ብለህ መልሰህ ልትከተው? ኧረ በጭራሽ። ይኸው አንጣው አይ መቶ ብር ጠፋ እኮ አንተ። እንዳጠፋብህ ግን አልወፈርክም አንተ። ለማንኛውም ቴንኪው። ና ይቤ መልስለት እንዳንጣላ። ይቤ አምጣው ለኔ። በዚች በትንሽ ነገር እንዳንቆራረጥ ነግሬሃለሁ፣ እንዳንጣላ። እንዴ ከሁለታችሁም ጋር ከምጣላማ እኔ ጋር ቢቆይ ይሻላል። እስክትስማሙ እኮ ነግሬሃለሁ። መልስ ይቤ። ቆይና ይሄ ምንድን ነው? ገንዘብ ገንዘብ ይላል እንዴ? ገንዘብማ ገንዘብ ነው። እኔ ሙጃ ነው አላልኩም። ገንዘብ ይለኛል። መቼም እዚህ ስቆይ ለቀለም መሸመቻ ትንሽ ላግዝ ብዬ ነበረ። እትዬ ፈጽሞ አይሆንም አለኝ። እንዴ አንተማ ማገዝ የለብህም። አዎ ብዬ ጎሽ ጎሽ ብዬ አንተ ራስህ እዚህ ቁጭ ብለህ በነፃ መብላት አንሶ እንደገና ሊያዋጣ የፈለገውን ልጅ ማገዝ አይቻልም እያልክ ታጣምመዋለህ እንዴ? አባቢ ማገዝ በፍጹም አይቻልም። ልዋጭ ነው የሚቻል። ኧረ እኔ ልዋጭ ሰርቼ አላውቅም። የምን ልዋጭ? እንዲህ ነው ማሚዬ። ይኸውልህ አንተ ና እዚህ ቤት ውስጥ ለአንድ ሳምንት ምንም ማገዝ ማዋጣት ምናምን ሳያስፈልግህ እኔን ተክተህ የኔን ድርሻ ትመገባለህ። እኔ ይበቃል ዘሩ ሞላ ደግሞ ባንተ ብር ለአንድ ሳምንት ውጭ እመገባለሁ። ሆቴል ቤት ማለት ነው። ገባህ? አንተ ሞላ ይሙት እንዳንጣላ። በቃ እንዲህ ከሆነ መልስለት። መልስ። የት ነው የሚመለሰው? መጣ እኮ። ምኑ? ማን ነው? ሼፉ። ሼፍ? የምን ሼፍ? ዘሩ ቀለጠ። አንተ
ምን ነው እንደማያውቅና ልክ ምንም ነገር እንዳልሰማ ሰው አዲስ ትሆናለህ? እንዴት? እዚህ ቤታችን ውስጥ የምግብ መሰናዶ ትምህርት ቤት አይደለም፣ የምግብ መሰናዶ ኮሌጅ ልንከፍት አይደለም እንዴ? እኔም እኮ ይሄ ይመጣለት ተባለው መደጎሚያ እንዲሁም ብዬ ነበረ። እውነትን ነው አቶ ናማ። ለካ ከትምህርት ቤቱ አክሲዮን መግዛትዎት ነበራ። የምን ትምህርት ቤት? አሁን ዘርሽ ባንተ ቤት ቀልደ ሞታል። ዝም በለው ይብዬ። ይኸው ሼፉ። ሼፉ ማነው ሼፉ? አቶ ሰይፉ። ዘሩ ቀለጠ። አንተ እኔ ሰይፉ ነኝ እንዴ? እንዲገጥም ብዬ እኮ ነው። ኧረ ሼፉ ልጅ አጥናፉ። ስማታ ምግብ ልታዘጋጅ ነው ወይስ ግጥም ልትገጥም ነው የመጣኸው? ከቀረበልኝ አበስላለሁ፣ ካገኘውም ደግሞ ገጥማለሁ። ወጣት ነው አላልኩም? አልክ? ቆይ የት አካባቢ ነው? ጅቤ ዝብል ነውር ነው። እንደሱ አይባልም። የት አካባቢ ነው አይባልም። ሪኮርድ ከሰበረ እዛው ኦሎምፒክ አደባባይ ላይ ነው ማለት ነው እንጂ የት አይባልም። አይና ሳይነግረን ውጭ ሀገር ሄደ እኮ ማለት ነው። አይና ቆይ እስኪ ዘርሽ እስኪ መጀመሪያ ስልኩን ይጨርስ እንዴ። አይጨርስ። ቢጨርስ ባይጨርስ ምን ጥቅም አለው? አሳልዬ አሁን ለምሳሌ ሩጫ በቴሌቪዥን ስናይ የኛ ልጆች ከፊት ሲመሩ እስኪጨርሱ እንጠብቃለን እንዴ? አንጠብቅም እኮ። ህዝቡ ገና መምራት ሲጀምሩ ነው ተሰብስቦ መጨፈር የሚጀምረው። ታዲያ መጨረሻውን ብንሰማው ባንሰማው ምን ይጠቅመናል? አይና ጉዴ አባብዬ እንደው እድሜ ልኬን ታሳዝነኛለህ። የተስፋ ና እዚህ ግራር ጫካ ውስጥ ወድቋል ነው የሚሉት። ግራር ጫካ? አዎ ማሚ፣ ሁሉ ድሬሳችንን እናንሳ። ና ግራር ጫካ ቻሌ ደም ማለት ነው እንዴ? ለውድድር ቆይ አሁን አንተ ሪካርድ ሰበረ ምናምን ስትል አልነበረም እንዴ? አቤት ዘርሽ ደግሞ አሁን ማይሙት ይህ ብዬን የሙድ አነጋገር አታውቀውምና ነው። ቆይ ያሳሉ ምን ሆኖ ነው አሉ? ዘርዬ ደግሞ እሱ ምን ያውቃል? እዚሁ እኛ ጋር ሆኖ አይደል እንዴ ተደወለው? አይ አባቢ፣ እኔ እንኳን ምን እንደሆነ አልነገሩኝም። ሲመስለኝ ግን ርቦት ወይም ደግሞ አቅም አንሶት ነው። አቅም ማነስ ደግሞ የሚከሰተው የቡሌ ችግር ነው። ሴትዮዋ እኮ ፈውስ የሚባል ነገር አታውቅም ማሚ። ምን ይላል ይሄ? ይሄ ፈጽሞ ከመብላትና ካለ መብላት ጋር አይገናኝም። እኔ እኮ አልሰማላችሁኝ እንጂ ደጋግሜ ተናግሬያለሁ። ግን ማን ይስማኝ? አልሰማላችሁኝ። ውይ ዘርዬ ምን ብለህ ነበር የተናገርከው? ይሄ ልጅ ዝም ብሎ ነው የሚሮጠው፣ ተስፋ የለውም ብዬ ነዋ። ይሄ ደግሞ በምንኛ መሆኑ ነው? በእንግሊዝያ የእንግሊዝ ጨው እንደማለት ነው። የፍተሻ ማጣፈጫ ናት እቺ። በፍርንጅያ ማለት ነው። ፈረንጆቹ በይሄን ዋሉ የሚሰልሉት። ዘሩ ነው ከአሜሪካ ይዞ የመጣው። ምን ያልመጣ ነገር አለ? መመንጠሪያ፣ መጠርጠሪያ፣ ማበጠሪያ አዳዲስ ሰዎችም መጥተዋል እኮ። ፀጉረ ልውጥ ሰዎች ዘሩ ቤት ታይተዋል ብሎ ነገረኝ እኮ። ማን ነው እሱ? ምን አገባ? ምሽት አንተም ወንደንክና መኝታ ብቻ ወይ ብልጥ አለማወቅ አለከ። የወንድ ወንድነቱ የሚታወቀው አንድም በጀግንነቱ ሌላው ደግሞ በመተኛቱ ሲባል አልሰሙም እንዴ? ባሻ አንተ አረፈዋላ። የመጡትን ፀጉረ ልውጦች ዘሩ ነው ወይ አሜሪካ ይዟቸው የመጣው?
አንድያይቱ ታው ሊሆን ይችላል። እንደው ብትዋት የተስተማረች የፈረንጃ አቃጥፋ ትናገራለች። እኔ ባሽዬ ስትናደድ በፈረንጅያ ስትቆጣ በፈረንጅያ እንዲህ ስትገላምጥ እንኳን በፈረንጅያ የእሷን ወሬውን ሰምተናል። 6 ሻንጣና እሷን ከአሜሪካ ነው አሉ ይዟት የመጣው። አሁን እሺ ሌላውስ? ስላላዩዋት እኮ ነው ባሻ። ምግብ እንኳን ስትከለክል በፈረንጅያ ነው። እንዲሁ ሯ ስትል እንኳን በፈረንጅያ። እንዴት የተስተማረች ሴት! አንተ ነግሬሃለሁ አለ። ትነግረኝ እንደሆነ የሌላውን ንገረኝ። ሌላው እንግዲህ ና ነው ና ባለጌ ትዘረጥጠኛለህ። ምን ብዬ ና ትለኛለህ? ኑ ስትለኝ ኖረ ደሞስ የት ነው ምን እንዴ ባሻ? ና እኮ ስሙ ነው። የማ የሯጩ አንዳች ነገር በላይ ላይ ይሩጥና የምን ሯጭ ነው? ሯጭ ነዋ። ና እንግዲህ እሮጣለሁ ይላል። ተሮጥኩ 2 ጊዜ ደግሞ እሰብራለሁ ይላል። ምን እንጭላት ስሙ ማን ነው አልከኝ? ና ኖ አይሆንም ማለት ነው። ናና ኖ አንድ መደዳ ናቸው። ደግሞ ነገር እንዲህ አይነት ነገር አይታሰብም እንዴ አባቢ። ለምንድን ነው የማይታሰበው? ይታሰባል እንጂ። ይኸውልህ አባቢ፣ ቤተሰባዊ ጉዳይ ከሆነ አውጡና እነ ጆከር ጣል አድርጉት፣ እንወያይበት። ኧረ ተወያየንበት። ስማ፣ ይሄ እኮ የእኛ መኖሪያ ቤት እንጂ የውይይት ክበብ አይደለም። ምን ይላል እሱ? በቃ እኔ ዘሩ ሞላ ወስኛለሁ። እንዴ አባቢ፣ ምን ስለሆንክ? አባወራ አሃ ቬቶ ፓወር። አየሽ አይደል ማሚ? እንደሱማ ብሎ ነገር እኛ ቤት ውስጥ አይሰራም። ይልቅ እንነጋገርበት። እንዴ እኮ በቃ ዱቅ አድርጉትና መላመላም በለው። ይኸውልህ ይቤ፣ መቼም አንተ ማቹርድ ነህ። ማጠርጠሩስ በማዕረግ ተመረቀ። ሀሳቡ ምን መሰለህ? አዛሉ እንዳታነሹ። እኔ ነገርሻለሁ። በዚህ እንዳንቀያየም አዛሉ እንዳታነሹ። ምን ማለትሽ ነው? ይሄ ልጅ ተመረቀ እንጂ ገና መቼ ስራ ያዘና ነው? ጥቅምና ጉዳቱ እኮ አይገባው። እንዴ አባቢ ምን ነካ? ማሚዬ ቀጥይ ልጄ። እኔ የምለው ዝም አዛልዬ፣ እንዳንቀያየም አዛልዬ፣ ስሞትልሽ እንዳንቀያየም ዝም በይ። ደግሞ ከሆነም ሀሳቡን እኔ ነኝ የማነሳው። እኔ መናገር እችላለሁ። ምንድን ነው የምትለው መሰለህ እናትህ? ሼፍ ይቀጠር ነው የምትለው። ከዚህ ቀደም ያደላላ በእንኳን ደስ አላችሁ ሰበብ አቀፈን ብቻ እና እቅፍ ድግፍ አድርጎ ተንከባከበን እንጂ አቀፈን ተቃቀፍን። አባቢ ታዲያ ምን እሺ ማለት ምን ችግር አለው? ምን ችግር አለው ትላለህ እንዴ አንተ? አንተ ትልቅ ሰው አይደለም እንዴ? በዚህ እድሜ እንዲህ አይነት ነገር ምን ችግር አለው ትላለህ እንዴ? ምን ይላል እሱ? እንደው በቃ ዝም ብሎ እየተነሳ ሲያበቃ በእንኳን ደስ ያለሽ ሰበብ እንደው በቃ ጥምጥም ይብዬ፣ እሱን ተው፣ ዝም ብሎ ነው። እሺ ምን ሆኖ መሰለህ? እሺ አዛልዬ፣ ዝም ተይ ዝም በይ አዛሉ። ወይኔ የምለው አንቺ በሆነው ባልሆነው ደስ ይልሻልና እንደው በቃ ሼፉም ደላላውም እየተነሳ እንደው ላይ ጥምጥም። አዛልዬ ትንፋሻችሻለሁ፣ ትታፈኛለሽ። አይሆንም። ቆይ ማሚ፣ አንቺ ሼፍ መምጣቱ ለምን ፈለግሽ? በጣም አመሰግናለሁ እድሉ ስለተሰጠኝ። ስለ ሼፍ አቀጣጠራችን ቀጥታ ከመናገሬ በፊት ሼፍ የሚለውን ቃል ታሪካዊ አመጣጥ ስንተና በቃ ማሚ፣ ታሪካዊውን ታዩ ከጀመርሽው ትመርጂዋለሽ። ግን እሺ ሼፉ መጣ አንበል፣ ለምንድን ነው የሚያስፈልገን? ነው በሻሉ ቤቱን ሆቴል ልታረጉት? ድጋሚ አመሰግናለሁ። አንደኛ ሻሺ ከሄደች ቆየች። ሁለተኛ ታልሆነም ከምትሰራው የምታወራው ነው ትልቅ። በዛ ላይ ምግብ በሰዓቱ አታቀርብም። የለም ማለት ነው ችግር። ማሚዬ ይሄማ ከፍተኛ ችግር እኮ ነው። የለም እኮ አፏ ላይ ሴቭ የተደረገ ነው የሚመስለው። ካልሆነ በቃ ማሚ፣ ካልሆነን ፋየር ማድረግ ነው። ኧረ ፋየር አረክ እንዴ? እስቲ ጀዲን ወደዛ አይላል እንዴ? ፋየር አረክ እንዴ? አንደኛ የማን ነው ይሄ? እንዴ አባቢ፣ ቤተሰቡን በችጋር ትጨርሰው እንዴ? ምሳ ስትባል የለም ነው፣ እራት ስትባል ቁርስ በልታችሁ የለም እንዴ ነው የምትለው? እናንተ ማድፋፋት ስለምትፈልጉ ነዋ። አዎ ጠዋት ቁርስ፣ 5 ሰዓት ላይ ሻይና የሻይ ቁርስ፣ ከዛ ሲቀጥል ምሳ፣ እንደገና ደግሞ መቅሰስ፣ ማታማ እራት። አይገርምም? ሰው እንዴት በታዳጊ ሀገር ላይ እየኖረ ከሚሰራበት የሚበላበት ሰዓት ይበልጣል። በቀን 5 ውይ አባቤ ነቄ ብለናል። ማሚዬ ለቁጠባ ሲስተሙ ስለተመቸችው እኮ። ኧረ በልተው እባክህ እንዴ! ይሄ ቁጠባ አይደለም ስስት ነው።
ቁጠባን አናውቅም። አሳልዬ አታውቂው። አንቺ የምታውቂው ኢኮኖሚ ቁጠባ የሚለው ነው። እኔ የቃል ትርጉም አታውቂውም። ብታውቂው ኖሮ እንዲህ አትይም ነበረ። ሄሎ፣ አቤት። አዎ ነው። ና የሚባል ዘመድ አዎ አለን። በቅርቡ የተቀላቀለን። አንተ እኮ ደፋር ነህ። ሪካርድ ሰበረ እንዳትለኝ። እሺ እኔ ዘሩ ሞላ ኃይሌ ምን አሉ? አምጡታ ምን አሉ? ይሄ ልጅ ና ተስፋ አለው። ና ማለት ተስፋ ና ከየት ነው የመጣው ማለት ነው? ሀገር ፈረንጅ ሀገርም ሀገር ቤት አለ ማለት ነው። እርሶ ሰውዬ ቅዠት ጀመሩት እንዴ? ቅዠታ ና ማለት የመጣው ሀገር ቤት ነው። ትንጋሽ ሀገር ወይ ነው እንዴ? እኔ እኮ ሌላ ጓደኛ አሜሪካ መጣ ብዬ ደንግጬ። መቼም እዛ ሁሉ የተስተማረ ነው። ጋሼ ደግሞ ተዛ የተስተማረ ሰው ይዘው ተመጡ። ባልንጀርነታችን ይቆራረጣል ብለው ነው አይደለ? አይ ሆድ ቁርጣት ይላል። ምን ይላል? ልክ አስገባቸው። የኔ ልክ አስገባቸው። ስማ እንጂ 15 ዓመት ውጭ ሀገር ኖራለች አላልከኝም እንዴ? ጋይዘሩ ሰው ነኝ እኮ እንዴ። ምን መሰልኩት? እና ሰው የሆንክ እንደሆነ እኔ ዘሩ ሞላ ኃይሌ ምን ላድርግ ንገረኛ። በቃ ልሳሳት እችላለሁ። ልሳሳት እችላለሁ? ሰው መሆን መሳሳት ነው ብሎ የነገረህ ማን ነው? ምን ይላል እሱ? እና 15 ዓመት ውጭ ሀገር አልኖረችም ነው የምትለኝ? ኧረ ጋይዘሩ 15 ቀንም አልኖረችም፣ ብቻ ደርሳን የተመለሰች። ምን አልክ አንተ? ታዲያ ምንድን ነበር እንደዛ ስትቀባጥር ይሄን ትችላለች፣ ይሄን ታደርጋለች፣ ይሄን ትፈጥራለች፣ ይሄን ታከናውናለች እያልክ ስትዘላብድ የነበረው? ለመሆኑ ይሄንን መረጃ ከየት ነው ያገኘኸው? በቀደም ለተያያዥ ዋጋ ሄጄ ነው እሱን የነገረኝ። አስቀጥር አይበቃም እንዴ? ምን ፍለጋ ተያያዥ ዋጋ ሄድክ ደግሞ? ጥርሴን ላስተክል። ተያያዥ የጥርስ ሐኪም ነው። በዛውም ስለ እንጥሏ አንዳንድ መረጃ ለመጠየቅ ነው። እንጥሏን አስቆርጣለሁ አላሉኝም? አስበጥሰዋለሁ። ታዲያ ምን አለህ ተያያዥ ስለ እንጥሏ? ዋ እንጥሏን ጫፉን ጥነቁና ወየውላችሁ ብሏል። ለካ ጋይዘሩ አላወቅንም። ከእንደ እንጥሏ ነው ለካ ያስረከበን። የሚያንጠለጥል ነገር ያንጠልጥልህ። ምን ይላል ይሄ ደግሞ? አንተን ብሎ ልክ አስገባቸው። እቤት ስም ከንቱ። ስማ ልንገርህ፣ ሁለተኛ ተያዥ ጋር ድርሽ እንዳትል ነገርኩህ። ጥርስህን ደግሞ አታስተክልም። አስተክለዋለሁ እንጂ ጋይዘሩ። በዚህ የሚገባ ንፋስ መሰሎት እንዴ? እና የገባ እንደሆነስ እሺ፣ ንፋስ ገብቶ ከዛስ ሆዴን ይነፋኛላ። በልቼ መሰሎት እንዴ እንዲያባበጥኩት? ንፋስ እኮ ነው ይሄ፣ በቀሰም የተነፋ በግ ያውቃል። ታዲያ ይህንን የመሰለ ወጪ ቆጣቢ ማገዶ ነው እንዴ አስተክላለሁ፣ አስማግራለሁ፣ አስለስናለሁ እያልክ የምትዘላብደው? ነግሬሃለሁ እንዳትሞክረው። ሌሊት ሆዴ ሲጮህ የሚያድረውን እኔ ነኝ የማውቀው። ጩኸት ምን እያለ ይጮሃል? ገው ብሎ የገባው ድም ብሎ ለመውጣት ያለው ጭንቀት ጋይዘሩ፣ እንደው ምግብ በልቶ ይሻላል እንጂ ንፋስ አስገብቶ ማስወጣት ለጠላትም አይስጥ። ሞኝ ነህ። አየር እኮ ቢተነፍሱት አያስከፍል። ቢወጡት አየር ክፍያ አይጠይቅ። ቁርስ አየር፣ ምሳ አየር፣ ራት አየር አንተ ቆይ፣ አየር ባየር ማለት አንተ ነህ እንዴ? ለካ ጋይዘሩ ቀልደኛ ነዎት። ይልቅ ቢሮ ክፍት አድርጌ ነው የመጣሁት። ልሂድ። ኧረ አዎ፣ በቃ እንዲሁ ዝም ብለህ ጨክነህ በባዶ ሆድህ ልትሄድ ነው? በባዶ ሆዴ አይደለም፣ የሚበቃኝን ያህል አየር አስገብቻለሁ። ለዛሬ አስገባ። ጥሩ ነዋ። በቃ ዝም ብለህ ይኸውልህ ገው በም ጣር እያልክ ሂዳ። በቃ እንግዲህ አንተ የምነው ግር ቀጥነ የቤት ተመላለስክሳ? አታውቀኝማ አንተ ሰኞህ። በፊት በዛብህ ነበር የምባለው። በዛብህ ራ በዚህ
በትክክል የበዛብህ አንተዬ። እኔ ስም ሲማሰል የኛ በዛብህ እንደው በዓለም ላይ የሚበልጠው አንድ አንተን አገኘህ። ስማ በፊት በዛብህ ነበርኩ፣ አሁን ግን ልካስገባቸው እባላለሁ። ልካስገባቸው? አዎ እኮ ማ እኔ አንተ? አዎ እኔ ልክ ልግባለሁ፣ እኔ ልክ ልግባለሁ፣ እኔ ልክ ልግባለሁ። አወኩ በቃ ከስራሃል አንተዬ። እኔ የምልህ ስራዬ ምን እንደሆነ ታውቃለህ? ኧረ ወዲያ እንኳን ስራህን አንተን በቅጡ መቼ አወቅኩህ? ብሮከር። ብሮከር? ኮሚሽን ኤጀንት። የምን ማጀት? አልተማርክም? ጀምሬ ነው የተውኩት። እስከ ስንት? ኧረ ስንትም የለው የኔ ነገር። ትምህርት ቤት አልገባህም? አንተ እየነገርኩህ አይደለም እንደ ገብቻለሁ። እንኳን እኔ ስንት ውሪ አይደለ እንደሚገባው። ምን ልታረግ? ለስለላ ነዋ። ከሻሻ አጠገብ የሚቀመጡን ለማየት። ከዛስ? ሀያማ እንደው ዘልቄ እንደው ላነቡጮ ፈልጌ ነበረ። ከተማሪ ቤት መደባደብ ክልክል ነው ሲሉኝ ጊዜ ጥጌን ያዝኩና እስከ ዶቃ ማሰሪያው ልክ ልኩን ነግሬው መጣሁ። ምን አልከው? ሰደብኩት። ስድብ? አዎ ያልሰደብኩት ነገር የለም። እንደው አሁን አይዘረዘርም። እንደው ሰድቤው እንደው ድክም ተከት ሲለኝ ግን እንደገና ጥጌን ያዝኩልና ደግሞ በጥቅሻ ማለት ነው ብዬው መጣሁ። ስማ ነፍሴ፣ አሁን በዛችን ብለህ አገግምና ባለች አፓ የተወሰነ ልቁማ ተፈውሰ ነቃ በል። ሩጫ በባዶ ወደ አይነፋምሽ። አዙሩኝ ለወድቅ ስል ምን እንደታየኝ ታውቃለህ? ምን ታየህ? የኦሎምፒክ አርማው እነዚህ 5 ኩቡ መሀል ላይ ቆመች ቦን ከአንድ ሀገር ወደ አንድ ሀገር ይዘህ ስትሄድ ታየህ? አይደለም። አንተ እኮ ልመኛ ነህ። እሺ አይደለም። ይኸው ጋሽ እንዲህ በእጁ ሙሉ የተፈተፈተ ቀይ ወጥ ይል ያጎርሰኝ ሲል ወደቀባት። የተፈተፈተ ቀይ ወጥ ይላል። ስማ ልንገርህ፣ አባቢ እንኳን ለአንተ ለእኛ ራሱ የተፈተፈተ ቀይ ወጥ አጉርሶ ነው ያውቅ። ይሄ አይደለም ቅዠትም አይደለም ዱካክ ነው። ተጠንቀቀው። ይኸውልህ ና ነሆኝ ቤ ነሆኝ አትበለኝ አንተ። ይሄ ዥልጥ እምትሮጥ እንደሆነ ሩጥ፣ ካለበዚያ ለመቃዠት ምናምን ከሆነ የመጣው ዝም ብለህ ተነስተህ ወደ ሀገር አሻቅጥተው በቃ። ይቤ ይቤ አትበለኝ አንተ። ስሜ እንደዚህ ማንም አድፋፍቶ ጠርቶ አያውቅም። ይቤ ይላል እንዴ? ምን አጠፋው? ምን አጠፋው? ወይኔ ድፍረት፣ ወይኔ ድፍረት። አይንን አፍጥጠህ ምን አጠፋው ትላለህ? ስማ አባቢ አንተንና እቺ ቤንገር የሆነች ሴትዮን ካመጣ ጀምሮ የተፈተፈተ ቆየቱ እንኳን ለአንተ ሊያጎርስ ለእኛም በአይናችን አሳይቶ ነው ያውቅ። ከዚህ በላይ ታዲያ ጥፋት አለ? አጥፍቻለሁ ይቤ። ሁለተኛ እንዲህ ያለ ነገር አላይም። አዎ ባታይ ነው የሚሻል። ብታይ ራሱ ፈትፍቶ በሚያጎርስ ሰው ብታይ ነው የሚሻል። አሁን ለማንኛውም ሀያውን ግፋ። የምን ሀያ ነው የጠየቀኝ? አንቺ ላይ ጠየቁሽ? ትቼዋለሁ። አዎ ትቼዋለሁ። ለምን ጠየቀኝና አሁኑ የምትተው? ታውቁታ እንዲሁ ዝም ብሎ መተው ይቻላል እንዴ? እንከት መብቴ እኮ ነው። በቃ ይቅርብኝ። ይቅርብኝ? ደግሞ ባባት የመጣህብኝ እንዴ? እንከ ና። አቤት ይቤ። ማን ጠራህ? አሁን ና አላልክም እንዴ? ውይ የዚህ ቤት ስም እኮ እንደው ጭራሽ ቅጥ አምባሩ ጠፋ። ዝመናት አንተም ይበቃል ተብለህ ቅጥ አምባር አልጠፋም። እሺ አንከባበር። ገና ፊርማሽ ሳይደርቅ እዚህ ላይ እንዳትወጪም። 15 ዓመት ሙሉ እማን ቤት የኖርኩ ይመስልሃል? ልዑሉ ቤት እኮ ነው። አስማአና ሙሽ ተማም አረቢክ ያውለድ እንዴ ወለድ ያልሽው ጄን እንደያውን ኬሻስ አንቺ በቃ ተይው እንዴ ተይው በቃ ይቤ። እኔ እሰጥሃለሁ። እሺ እንዳሰጠው እጅህን በመቀስ እንዳልቆርጥብህ። ማን በጠየቀው ማን ይሰጣል? ይኸውልሽ ነፍሴ፣ በእርግጥ ሁለታችሁንም ጠይቄያለሁ። ለምን አትይም? ላለማዳላት ዲሞክራት ለመሆን ብዬ ነው። ያንቺ ግን አሁን ሳስበው ስለማይነፋኝ ትቼዋለሁ። ትቼዋለሁ? ለምን ጠየቅ? ለምን ትተዋለህ? ካልፈለገስ ግድ አለበት እንዴ? ዝም በል አንተ። አንተን ብሎ ሯጭ አሽቃባጭ ምን ይመስላል ይሄ ልምት? እንዴ ወጪ ጀምረሽ እኮ በጪ ጨረሽ እና ከአንቺ 20 ብር ወስጄ በ20ኛው ደቂቃ አንገብግበሽ ልትገይኝ እኮ ንገርልኝማ። 20 ብሩን ጠይቃይ ለምን ተውከው ብለሽ ነው አይደል የምትሰከሰጊው? ይሰጭብልሽ ማለት በደንብ ጭጭቅ አድርገህ ከለመንከኝ በኋላ
ለና አባቢ ነግረን ትሰናበቻታለሽ። እሺ ምን ነው የሚስተካከለው? አትቆጪ፣ በሁሉም ነገር አትችይ። እንዴ አታስፈራሪው። ቀስ ብለሽ ንገሪኝ። ኦር አስረጅም። ኦር ምን እንደሆነ አወቅሽ? ጥሩ አነሰም አደገም ወይም ማለት ነው። ይህ ደግሞ አነሰም አደገም አያስፈልገውም። ኦር ወይም ማለት ነው። ይሁን እንደሆንስ አንድ ሰው ሲተረጉም ስራ ሲሰራ ሲበላ ሲጠጣ አነሰም በዛ። እናንተ ልጆች ለኔ ከማስረዳታችሁ በፊት እናንተ ራሳችሁ ተስማሙ። ቢነፍሳኪያው እነሻሽ እንኳን አንቺን አላስደንግጠውና አያውቁም እንዴ። አንቺ እሷ አስደነገጣችን ነው እንደምትዩ? ቀላል ታስደነግጣለች። ቀልባችንን ገፈፈችው ነው የሚባለው። ማስደንገጥ ቀላል። ሻሼ ማን ናት? ምንድን ናት? የት ናት? የማን ሻሽ ናት? መናኛ ሻሽ ናት ወይስ ኦሪጂናሊ እንደ ሻርፕ አይነት ናት ወይስ ኖርማል ሻሽ? የምትታሰር የጨርቅ ሻሽ መስላሽ ነው? ሰው ናት። ምን አለች? አሁን ስትመጣ ልክ ታስገባሻለች። ቀላል መስላሻለች። አንድ የመታ ስትዘፍንባት ትሞረዳለች። አና በቲሳ ጀናንቱኒ ሀራምቱኒ ሸቢቢ በቲሳ ጀናንቱኒ ሀራምቱኒ ሸቢቢ 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 ሸቢቢ። ዘፈን እንኳን አንቺ ጎበዝ ነሽ። ሻሽ እኮ ያንቺን አላችልም። አንተ ግን 10ኛ ክፍል ወድቀህ የለ? አዎ አነሰም አደገም ወድቄያለሁ። እና ምን ይሁን? እኔ ልክ አሁን እንደሞከርኩት ዳንስ ጭፈራ ትሞካክራለህ አይደል? አዎ ብያለሁ። አነሰም በዛም እየሞከረ ነው። አንቺ ቀበሚቱ ደግሞ ብሎሃ ተማሪ ምንድን ነው የምትለው? እቺ አሁን ቀስ ብላችሁ ሂዱ። ኧረ እባክሽ ለምን ተባለ እንዴ? ሄድን እኔ እናንተ ሻሽ አሳቢ የእናንተ ሻሽ ቋጣሪ ነኝ እንዴ? ታሮኔ ይቅርብኝ። እሺ ይቅርብሽ። ይቅርብኝ ካልሽ ይቅርብሽ። እዚህ ይቅርብኝ አባቷ ስም ነው። እስክት ዝም በይ። ዝም በሉ። ሻሽ ፈቶ ሻሽ ማሰር፣ ሻሼን አምጥቶ ነው የማባረር። ሻሼቱ እመቤቲቱ ሻሼቱ እመቤቲቱ ሻሼቱ እመቤቲቱ ሻሼቱ እመቤቲቱ። አረ ጣይቱ ነው። ሻሽቱ ምን ዘፈን አይደለም። እስቲ በዚህ ዝም በል እንደፈለገች ትበላው። እንደወደደች እንደፈለገች እንዳሰበች እንደ ልቧ ታደርጋለች። እነዚህ አለመግቢያቸው የሚገቡትን ሀሳብ የሚሰጡትን አስተያየት የሚያበዙትን በስርዓት እንዲኖሩ ጥሩ ትምህርት እንዲማሩ ምን ባደርጋቸው እንዴት በቀጣቸው ነው የሚሻላቸው? ማሚ አባቢ ማሚ ግድ የለም እኔ እንዳልኩት እናድርግ። አይቻልም፣ አይሆንም፣ አይደረግም።